ቴራፒዎች አሉ እነዛ ሳይኮሎጂካል ትሪትመንት ውስጥ የሚገኙ ናቸው በተጨማሪ ሶሻል ፋክተሮቹን ደግሞ በሶሻል ትሪትመንት ነው የሚታከሙት ፋሚሊም በሰም በማስተማር ሊሆን ይችላል አንዳንድ በቤተሰብ ውስጥ የተከሰቱ ነገሮችን በማስተካከል ሊሆን ይችላል ሰፖርቲቭ ያልሆኑ ቤተሰቦች ሰፖርት እንዲያደርጉ በማስተማር ሊሆን ይችላል አእምሮ ህመም ደግሞ መታከም የማይችል ነው ብሎ የሚያምኑ ቤተሰቦች ሆኖ መታከም እንደሚቻል በማስተማር ሙያዊ ይገዛ በማድረግ ከታማሚው ጋር ያላቸው ሪሌሽንሺፕ ጥሩ እንዲሆን ብዙ ጊዜ አእምሮ ህመም የሶሻል ሪሌሽንሺፕን በጣም አፌክት ያደርጋል ቤተሰቦች እንዲጠላ ያደርጋል አብሮ ጎን ያሉ ሰዎች ራሱን ከማገዝ ይልቅ ለማጥፋት እየሞከሩ እንደሆነ የሚያስቡ ፔሸንቶች ታማሚዎች ሊኖሩ ይችላሉ ያ የህመም ምልክት እንደሆነና ትክክለኛ የሱ አሳሰብ እንዳልሆነ ለቤተሰቦቹ በማስተማር ጥሩ ሰፖርት እንዲያደርጉ ሊሆን ይችላል ከዛ ኢኮኖሚ ችግር ያለባቸው ሰዎች ደግሞ ሶሻል ወርከሮች በተለያዩ ተቋም ውስጥ ያሉ ሶሻል ወርከሮች ፈንዲንግ በማፈላለግም ሊሆን ይችላል በተለያየ መንገድ እንዲያግዟቸው በማድረግ እሱም አንድ ሶሻል ሰፖርት ወይ ሶሻል ትሪትመንት ሊሆን ይችላል ከዛ አንፃር ሶስተኛው አካል ሶሻል ሰፖርት እና ትሪትመንት ነው በእነዚህ በሶስት ዋና ነገሮች ነው የሚታከመው አንድ ሙሉ የሆነ የአእምሮ ህክምና አገኘ አንድ ሰው ለማለት ባዮሎጂካሊ ሳይኮሎጂካል እና ሶሻሊ ትሪት ሲደረግ ነው ነው ማለት ነው መልካም ብዙ ሰዎች አሁን ወደ ህክምና ተቋምም እናንተም ጋር የሚመጡ ሰዎች ቤተሰቦቻቸው ይዟቸው መተው ነው አንዳንድ ሰዎች እንዴት ነው የአእምሮ ህመም ሲያጋጥም መንፈስ ነው ብለው ያስቡና የማያመጡ አሉ አይደለም ወደ ጤና ተቋማት እዛው ማግለሉ አንድ ክፍል መቆለፉ አለ ይሄን ሁላ ከግንዛቤ መጣኑና በተለይ ከመንፈስ ጋር ያያይዙታል ይህም ሲያያይዙት እንዴት ነው ህክምና ያስፈልገው ወደሚለው ድምዳሜ የሚመጡም ስላሉ እንዴት ነው ወደ ህክምና ተቋማት የሚወጡት እንዲመጡ ማድረግ የሚቻለው ግንዛቤውንስ እንዴት ነው ማሳደግ የሚቻለው እውነት ከመንፈስ ጋር ይገናኛል ወይ የሚለውንም በዚያው ቢመልሱ አሁንም አእምሮ ህመም ከመንፈስ ጋር የሚያገናኙ ሰዎች አንደኛ ምክንያት የለውም ብለው የሚያምኑ ናቸው ከዛ አንፃር ግን በአጠቃላይ ሲናይ በዓለም ደረጃ እንኳን በሽታ እስካሁን የተኛው አእምሮ ህመም ብቻ ሳይሆን የተኛውንም አይነት በሽታ ከመንፈስ ጋር የሚያገናኙ ማህበረሰቦች አሉ በዓለም ዙሪያ ላይ ያ ከእድገትም ከስልጣኔ ጋር የሚሄድ ጉዳይ ነው ነገር ግን የአእምሮ ህመም በጣም ያንግ አዲስ ሳይንስ ነው በራሱ በዓለም ደረጃ እንኳን ዛሬ 2000 ዓመት በፊት ክርስቶስ እዚህ ምድር ላይ ሳለ ሐኪም ነበረ ሌላ ህክምና የሚሰጥ አእምሮ ህመም ከዛ አንፃር በጣም ያንግ ነው ከዛሬ በፈረንጆች እንኳን በአውሮፓ በአሜሪካ ላይ 1950 አካባቢ ነው ትክክለኛ የሆነ ዘመናዊ ህክምና የተጀመረው ያ አመት ሁሉ ከመንፈስ ጋር ሲገናኝ ነው የቆየው በአውሮፓም በአሜሪካም ቢሆን እነዛ ያደጉ ሀገራት ግን አሁን ተቀይሮ እንደማንኛውም ህመም ስለሆነ ህክምና ያስፈልጋል በሚል የተለያዩ ጥናቶች ተደርጎ ሰዎች ወደ ህክምና ተቋም ነው የሚወስዱት ልክ እንደ እጁን ተቆርጦ እግሩን ተቆርጦ ሌሎች አካላት ሲያሙ ሰዎች ሐኪም ቤት እንደሚሄድ የአእምሮ ጤና ሁኔታ ሲያጋጥመው ሰው ሐኪም ቤት ይሄዳል ባደጉ ሀገራት ላይ እኛ ጋም እየተሻሻለ ነው የሚሄደው ባንዴ ሁሉ ነገር ላስተካክል ይችላል ነገር ግን ያ መንፈስ ጋር የሚገናኘው ነገር ከስልጣኔ ጋር የሚገናኝ ነው እንጂ እውነትም የመንፈስ ጉዳይ ሆኖ አይደለም በያለው አእምሮ ህመም ብቻ ሳይሆን ሁሉንም አይነት በሽታ ሰው ከመንፈስ ጋር ሲያገናኝ ነበር ለውጡን ያየ ህክምናው ያየ ሲሰለጥን ግን ወደ ህክምናና የራሱ የሆነ ሳይንስ እንደሆነ ሲያምን ሰዎች ወደ ህክምና ተቋም ማምጣት ጀመሩ እስከ ቅርብ ጊዜ እዚህ ወላይታ ውስጥ እስከ ቅርብ ጊዜ በቅርብ ታሪክ እንደው በ1920ዎቹ የኦቶና ሆስፒታል ሲመሰረት ከውጭ የመጡ ሰዎች እጃቸው የተቆረጡ ሰዎችን ለማከም ሲሞክሩ እግራቸው የተቆረጡ እየደሙ እንኳን ለማከም ሲሞክሩ ሰዎች ፍቃደኛ እንደነበሩ ነው ታሪክ የሚያስረዳና ይሄ እንኳን አሁን ሰው ትንሽ ደም ሲኖር ትንሽ ህመም ሲኖር ወደ ህክምና ተቋም ይመጣል ይሄ በአጭር ጊዜ በ100 አመት በማይሞላ ጊዜ ይመጣል ለውጥ ነው ስለዚህ ከዛ አንፃር ያደግን በደን ቁጥር የሚቀየር ጉዳይ ነው እንጂ እውነትም ከመንፈስ ጋር የሚገናኝ ነገር ሆኖ ሳይሆን ልክ አካላችን እጃችን እንደሚታመም እግራችን እንደሚታመም ኮላልታችን እንደሚታመም ልባችን እንደሚታመም
አእምሮም አካል ነው። አንዱ የሰውነታችን አካል ነው። ስለዚህ እሱም ይታመማል። ሲታመም ግን ልክ እንደ አካላዊ ህመም የሚሰማን ህመም አይደለም የሚሰማን። የባህሪ ለውጥ፣ የስሜት ለውጥ፣ የድርጊት ለውጥ፣ የአስተሳሰብ ለውጥ ነው የሚኖረው። እጄ ከተቆረጠ ህመም ነው የሚሰማን። አእምሮ ሲታመም ግዴታ ህመም ላይሰማ ይችላል። አንዳንዱ ላይ የሚሰማ ህመሞች ይኖራሉ። ዲፕሬሽን ለምሳሌ ህመም ሊሰማ ይችላል። አንድ ሰው ራስ ምታት ከባድ የሆነ ራስ ምታት ሊያጋጥመው ይችላል። ግን አብዛኛዎቹ ላይ ህመም የምናውቀው አይነት ህመም ላይሰማን ይችላል። ግን የሚመጡ ለውጦች፣ የባህሪ ለውጦች፣ የፊሊንግ የኢሞሽን ለውጦች፣ የድርጊት ለውጦች፣ የአስተሳሰብና የሪሌሽንሺፕ ሰዎች ጋር ባለን የኤክስተርናል ኢንቫይሮንመንት ጋር ባለን ግንኙነት የሚታዩ ለውጦች ይታያሉ። ያ ምልክቶች ናቸው ማለት ነው። መልካም። እንዴት ነው አንድ የአእምሮ ታማሚን ሰው መርዳት የሚችለው? አንድ ሰው በምን አይነት መንገድ ነው መርዳት የሚችለው ወደሚለው ብንመጣ አሁን ስለ ይሄ አሁን የግንዛቤ ጉዳይ ነው። አሁን እኛ ከመንፈስ ጋር የምናያይዘው ጉዳይ በአንድ ወቅት እንደዚሁ የሰለጠኑ ሀገራት የሚያደርጉ እንደነበርና አንስተዋልና ከዚሁ ጋር በተያያዘ እንዴት ነው አንድን ሰው አንድ አእምሮ የታመመ ሰው አንድ ሰው ልርዳ ቢል እንዴት ነው መርዳት የሚችለው? በመጀመሪያ መረዳት ያንን ሰው መስማት፣ ማዳመጥ። አእምሮ ህመም እንደማንኛውም ህመም የሆኑ ማወቅ፣ በባህሪ ለውጥ፣ በአስተሳሰብ በድርጊት ለውጥ ውስጥ የገቡ ሰዎች ከምናውቃቸው ወደ ሌላ ዓለም ውስጥ የገቡ ሰዎችን እንደ ታመሙ ማሰብ። ይሄን ያንሳውት እንደውም ብዙዎቻችን ስለምንሸሽ ነው። ብዙ ሰው መፍራትን መሸሽን ነው የሚያስቀድመው። ሁሉም እንደሚጎዱ አድርጎ ስለሚያስቡ ነው ይሄን የጠየቁት። ከዚሁ ጋር ይመልስ። ሁሉም ብዙ ጊዜ አንድ ሚስ ኮንሰፕሽን ነው የተዛባ አመለካከት ብዙ አይነት አለ በአእምሮ ህመም ዙሪያ ላይ። አንደኛው አእምሮ ታማሚዎች በጣም ጎጂዎች ናቸው ወይም ቫዮሌንት አግሬሲቭ ናቸው ብሎ ማሰብ፣ ያ አንድ ሚስ ኮንሰፕሽን ነው። ሁሉም አእምሮ ታማሚዎች ጎጂዎች ወይም ቫዮሌንት አይደሉም። ለምሳሌ እንኳን በጣም አክቲቭ የሆነ ጊዜ ላይ ስኪዞፍሬኒያ የሚባል የከባድ የአእምሮ ህመም አለ። ያ አክቲቭ የሚባል አለ። የሱ የህመሙ አንድ ደረጃ ነው። በዛን ሰዓት አግሬሲቭ ሊሆኑ ይችላሉ ለተወሰነ ጊዜ። ከዛ ውጪ ግን ብዙ ጊዜ ፈሪዎች ናቸው። አይታችሁ ከሆነ ከተማ ላይ እንደዚሁ በጣም በከባድ ሁኔታ የታመሙ የሚያግዛቸው ሰዎች፣ ወደ ሕክምና የሚወስዳቸው ሰዎች አቶ በሰብ አቶ ከተማ መንገድ ላይ የምናገኛቸው ሰዎች ብዙ ጊዜ ሰውን ሲረብሹ ሲጣሉ አናያቸው። እንደው ጤናማው ነው ሲጣላ ምናያቸውና በአብዛኛው ብቻቸውን መሆን ይመርጣሉ። አንተ የሆነ ድምፅ ከፍ አድርገህ እንትን ካልካቸው ይሄዳሉ እንጂ በፍጹም አያስቸግሩም። ያ የተሳሳተ አመለካከት መሆኑ ነው የሚያሳየው። ስለዚህ ቅድም ለተነሳው ጥያቄ እነሱ መረዳት ህመም ውስጥ እንደሆኑ ችግር ውስጥ እንደሆኑ መረዳት ለእርዳታ መጀመሪያው ነው። ሰው ለማገዝ ለመርዳት ሞክረው የተቸገረውን ሰው ነው። አንድ አእምሮ ታማሚ የተቸገረው መቸገሩን ካላወቅን መታመሙን ካላወቅን ወደ እርዳታ ማሰብ አንችልም። ስለዚህ መጀመሪያ ላይ ህመም መሆኑ ችግር ውስጥ መሆኑ እርዳታ እንደሚያስፈልገው ካመንን ወደ እርዳታ እንገባለን። ሰዎች ሲመቷቸው ዝም ማለት የለብንም። መብት አላቸው። እነሱም ወዶ አይደለም የታመሙት። እያንዳንዱ ሰው የራሱ የሆነ ህመም አለ። አካላዊም ቢሆን አብዛኛው ሰዎች ቢያንስ አንድ ህመም ሁለት ህመም ተሸክመን ነው የምንኖረው። የህመም አይነት የተለያየ ቢሆንም እነሱም እንደ እድል በዛ ህመም ውስጥ የወደቁ ከሆኑ እነዛን መርዳት አንደርስታንድ ማድረግ ነው። ከዛ እንደው ወደ ራሳችን ብንወስድ በጣም በሰፊ ሁኔታ ነው አእምሮ የሚገኘው። እኛ እንደምናስበው በጣም ሬር ወይም ያልተለመደ ሁኔታ የሚገኝ ህመም አይነት አይደለም። ስኪዞፍሬኒያ እነዚህ ከተማ ውስጥ የሚገኙ ሰዎች አብዛኞቹ ስኪዞፍሬኒክ ናቸው ብለን እናስባለን። እሱ በመቶዎች አንድ ሰው የሚገኝ የአእምሮ ህመም ነው። እኛ ግን ዘመዶቻችን ብንቆጥር ያው 100 በቅርብ ጊዜ ይደርሳል። ብዙ ሳንርቅ 100 ሰዎች እናገኛለን። ከዛ ውስጥ ሆም ብለም ረስተንም ሊሆን ይችላል። ያ ነገር አሁንም ስቲግማ ስላለ ዲስክሪሚኔሽን ስላለ በዛ አንፃር አለው እኛ ቤት እኮ እንደዚህ የታመመ ሰው አለው ለማለት ፈርተው ሊሆን ይችላል እንጂ እያንዳንዳችን ብንቆጥር አንድ አእምሮ ታማሚ የሆነ ዘመድ ይኖረናል። ስለዚህ ዘመዳችን ብናስብ ያ ሰው ወንድሜ ቢሆን እህቴ ብትሆን ወይ የሆነ ዘመድ ቢሆን
ብለን ማሰብ ያስፈልጋል ያ የታመመው ሰው። ስለዚህ በሚችለው አቅም ያንን ሰው እርዳታ አድርገን ከለላ አድርገን ሰዎች ጉዳት ከሚያደርስባቸው ጠብቀን ወደ ተሻለ ሕክምና እንዲያገኙ ከቻለን ማድረግ ነው እንጂ እነሱን ማግለል፣ ማንቋሸሽ፣ ማባረር ሰብአዊነትም አይደለም፣ ከእግዚአብሔርም አንፃር ሲታይ ጥሩ ነገር አይደለም። ስለዚህ ያ ነገር መስተካከል አለበት ብዬ አስባለሁ። እንደውም ይሄን ነገር ስናደርግ እንደ ምክርም ማግለሉ መተው ጥሩ ነው። ሕክምናን ለመስጠት እንደዚሁ ሕክምና ቦታ ለማምጣት መጀመሪያ ብለዋል እርሱም መረዳት ተገቢ ነው። ከዛ ባሻገር አሁን በአብዛኛው ቦታዎች የምናየው ከተማዎች ላይ የምናየው ማባረሩ አለ። የሆነ እንደ ማንኛውም ሰው ናቸው፣ ስሜታቸው ግልጽ ነው፣ ይራባሉ፣ ይጠማሉ። ይሄን ነገር በሚፈልጉበት ጊዜ ልክ የአእምሮ ህመም ጤናማ እንደ ጤናማው ሰው አይረዷቸውም። የሆነ ውሃ ቢጠማ ውሃ ስጠኝ ቢለው ሰው አይሰጠውም። ያን ነገር እንዴት ነው ብዙ ጊዜ ምግብ ቤቶች ላይ ምናምን እናስተውላለን እና ሲጠጡ በድንጋይ መውገር አለ፣ ማባረር አለ። እንደነዚህ አይነት ሁኔታዎች ያባብሱታል፣ ይጨምሩታል እንጂ ወደዚህ እንትን አይሉምና እንዴት ነው ህብረተሰቡ መሆን ያለበት? እንደው መጠበቅ ያለበት ከዚህ አኳያ አይጨምረውም። እኛ ማግለሉን ወደዛ ባበዛ ነው ቁጥር ህመሙ እንዴት ነው በጊዜ እንዲሻለው ማድረግ የሚችለውን ከፍ ወዳለ ደረጃ ያሻግረዋል አይደል? በዚህ ላይ ሀሳብ ቢሰጡ። ያው ይጨምራል ስሜት መረበሽ። አንዳንዴ እነዛ በጣም ከባድ ሁኔታ ውስጥ ያሉ ሰዎች ናቸው ኖርማሊ መንገድ ላይ የምናገኛቸው ሰዎች። አንዳንዴ ሕክምና ተሞክሮ ያልተሳካላቸው ሰዎችም ሊሆኑ ይችላሉ። ብዙ ጊዜ አእምሮ ሕክምና ረጅም ጊዜና ክትትል የሚፈልግ ነው። ሰዎች አሁንም ግንዛቤ እጥረት ምክንያት አንድ ሁለቴ ሞክሮ አልተሳካልኝም ብሎ አባሯቸው ከቤት ወጥቶ በራሳቸው ህይወት የቀጠሉ ሊሆኑ ይችላሉ። አንዳንዱ ጭራሽም ሕክምና የሚባል ነገር ያልጀመሩም ሊኖሩ ይችላሉ። ያም ሆኖ ግን እንደዛ አይነት ጉዳት ከሚደርስባቸው እነዚህ ሰዎች ወደ ሕክምና መላክ አለባቸው። በተቻለ መጠን ሰዎች ከቻሉ ወደ ሕክምና መላክ አለባቸው። ካልቻሉም ደግሞ እንደ ማንኛውም ሰው ብሎ በማሰብ እንደምናያቸው ቆሻሻ ለብሶ ነው የሚገኙት። በእርግጥ ከደንበኞቹ ጋር አንድ ላይ ማስቀመጥ ለገበያቸው ጥሩ አይሆንም ብሎ ሊያስቡ ይችላሉ ያ ሰዎች። ግን ለነዛ የሚሆን ቦታ መርጦም ቢሆን ስሜት አላቸው። እንዳልከው ቅድም ውሃ ይፈልጋሉ፣ ምግብ ይፈልጋሉ፣ እንደ ማንኛውም ሰው እንክብካቤ ይፈልጋሉ፣ ፍቅር ይፈልጋሉ። ስለዚህ እነዛ ሰዎች አይዞ በማለት የሚፈልጉት ነገር ማድረግ መስጠት፣ ከዛ ካልቻሉም ደግሞ ፖላይትሊ በማዘን አልቻልኩም ይቅርታ ብሎ እንደ ማንኛውም ሰው አስተናግዶ ያንን መሸኘት ጥሩ ነው። ካልሆነ ግን እነዚያውን ከባድ ሁኔታ ያሉ ሰዎችን መንገድ ላይ እናገኛለን። እኛ አግሬሲቭ በሆነን ቁጥር ሰዎች በስሜት በድርጊት በተለወጠ ቁጥር የሆነ ስም በመስጠት በማባረር በማግለል የሚመጣ ለውጥ የለም። እየተባባሰ ነው የሚሄደው። ያ ሰው ወደ ችግር ውስጥ የባሰ ችግር ውስጥ እየገባ ነው የሚሄደው። አንድ ሰው አእምሮ ታመመ ማለት ራሱ ብቻ አይደለም የሚታመመው፣ ከነቤተሰቡ ነው ያለው ስቃይ ያለው ጭንቀት። እንግዲህ ያ የደረሰበት ሰው ነው የሚያውቀው፣ ባለሙያውና ያ የደረሰበት ሰው ያንን በደንብ ይረዳል። ስለዚህ ከዛ ችግር ውስጥ ከምንገባ በተቻለ መጠን ሁላችንም ግን ፖዚቲቭ የሆነ አመለካከት ብኖረን፣ ፖዚቲቭ የሆነ አቲቲዩድ ከዛ ለሰዎቹ ጥሩ አድርገን ማለፍ ብንችል ለራሳችን ለህሊናም ለእረፍት ይሆናል ብዬ አስባለሁ። መልካም። የመጨረሻ ጥያቄ ላድርግና ሰዓታችንም እየተጠናቀቀ ነው የሚገኘው። እርሶም ሰፊ ሀሳቦችን አንስተዋል። እንደ መጨረሻ በዚህ ሳምንት እናንተም ያከናወናችሁት የሰጣችሁት ስልጠና አለ ለጤና ኤክስቴንሽን ባለሙያዎች። እነዚህ ሰዎች ደግሞ የሚሰሩት ሄደው ማህበረሰቡ ጋር ነው። ማህበረሰቡ ጋር ሲሰሩ የተለያዩ ከማህበረሰቡ የሚቀበሉትን ጥቆማዎች ነው። ለነዚህ ደግሞ ማህበረሰቡ በደንብ ነው መስራት መስጠት። እክሌ ቤት እንትናለ እንደዚህ እየታመመ ነው ብታዩ የሚለውን ነገር ማሳወቅ አለበትና አጠቃላይ የጤና ባለሙያዎችም ወርደው እንዲሰሩ እናንተም ምን ላይ ነበር ትኩረት ያደረጋችሁ? አሁንስ ማህበረሰቡ ለነዚህ የጤና ኤክስቴንሽኖች እናንተ አሰልጥናችሁ ለላካችሁት ምን አይነት ድጋፎችን ማድረግ አለበት? አጠቃላይ አመሰግናለሁ። ያ ጉዳይም ድጋሚ መነሳቱ ደስ ብሎኛል። ወላይታ ሶዶ ዩኒቨርሲቲ ጤና ሳይንስ ኮሌጅም በራሱ ትኩረት ሰጥቶ በአእምሮ ጤና ዙሪያ ላይ እየሰራ ነው የሚገኘው። ያ ፕሮጀክትም ከዛ ከትኩረቱ አንዱ ነው።
እኛ በአእምሮ ጤና ዙሪያ ላይ ስልጠና ለመስጠት ካሉ ከጤና ባለሙያዎች የጤና ኤክስቴንሽን የመረጥንበት ዋናው ምክንያት ጤና ኤክስቴንሽኖች ኮሚኒቲ ውስጥ ማህበረሰብ ውስጥ ቀጥተኛ ግንኙነት ያላቸው ናቸው። ሌሎች ጤና ባለሙያዎች ጤና ጣቢያም ሊሆን ይችላል ሆስፒታል ቁጭ ብሎ ሰው ሲመጣ ብቻ የሚያስተናግዱ ናቸው። ጤና ኤክስቴንሽን ባለሙያዎች ግን ማህበረሰብ ውስጥ ይዘው ወርደው አብሮ እየኖሩ ያሉ ችግሮችን ለይቶ የሚችሉትን አገልግሎት የሚሰጡ የማይችሉትን ሪፌር አድርጎ ወደ ተሻለ ሕክምና እንዲመጣ የሚያደርጉ ባለሙያዎች ናቸው። ስለዚህ ከነሱ ጋር ከዚህም በኋላም ያለን ግንኙነት በጣም የሚቀጥል ይሆናል። ምክንያቱም አእምሮ ህመም ጠፍቶ ሳይሆን ህመሙ በሰፊው በማህበረሰብ ውስጥ እያለ ግን ሰዎች ሕክምና መኖሩ ባለማወቃቸው የተሻለ ሕክምና ሰዎች እንዲያገኙ እድል አያገኙ። ስለዚህ ያ ሰዎች እኛ ጋውን ለብሰን የሆነ ቦታ ይዘን ሆስፒታል ቁጭ ብለን ሰዎች ሲመጡ እናክማለን ብለን ከምንጠብቅ አሁን ባለው ተጨባጭ ሁኔታ ሰዎች እንዲመጡ ማድረግ ቀዳሚው ስራ ብለን ነው ምናምነው። ስለዚህ ሰዎች እንዲመጡ ለማድረግ ጤና ኤክስቴንሽኖች ጋር የመስራት ግዴታ ነው የሚሆነው። ከዚህም በኋላም ቢሆን እነሱን ተከታታይ የሆነ ስልጠና ለመስጠት እየተዘጋጀን ነው። የተለያዩ ስቴክ ሆልደሮች ጋር በመነጋገር ቢያንስ በወላይታ ዞን ሁሉም ቀበሌዎች ሁሉም ጤና ኤክስቴንሽን ባለሙያዎች ያንን ስልጠና እንዲያገኙ ያንን ስልጠና አግኝቶ ደግሞ ወደፊቱም አብሮ የመስራት ኔትወርክን በስትሮንግ በሆነ መንገድ ፈጥረን አብረን ለመስራት ዝግጅት እያደረግን ያለ። መልካም ስለመጡ ሀሳቦትን ስላካፈሉ ከልብ እናመሰግናለን። ሌሎችም ቀናቶች ላይ እንደዚሁ ባንዴ አሁን ዛሬ አውርተን ችግሩ ተፈታ ማለት አይደለም። በየጊዜው ማነሳሳትን የሚፈልግ ጉዳይ ነው። በየጊዜው ማንቃትን የሚፈልግ ጉዳይ ነው። በየጊዜው ደግሞ ስለዚህ ህመም ሰዎች ማወቅ ይፈልጋሉና በሌላ ጊዜም እንጠራውታለን። ዛሬ ስለመጡ ከልብ እናመሰግናለን። እናመሰግናለን። መልካም አድማጮቻችን እያደመጣችሁ ያላችሁት የወላይታ ጊታ ኤፍኤም 96.6 ነው። ስለ ጤናው ፕሮግራማችን ነው ያደመጣችሁ የምትገኙት። ከወላይታ ሶዶ ዩኒቨርሲቲ ሆተና ጤና ሳይንስ ኮሌጅ የአእምሮ ሕክምና መምህርና ተመራማሪ መምህር ዮሐንስ ያያ ለናንተ ሰፊ